አጤ ምኒልክ የሚባሉ ደግ ሰው በጣም በነገራችሁ ላይ እኔ ከጎንደር ነገስታት በኋላ በተለይ ከጎንደር ነገስታትም ከነ አጼ ኢያሱ አዲያም ሰገድ በኋላ ለጽድቅ ለትሩፋት እና አጼ ተክለ ሃይማኖት ምናኔ መንግስት ነበሩ። ለፍልስፍና ብዛት እና አጼ በካፋ ነበሩ። ነገር ግን ፈሊጥ፣ ዕውቀት፣ አስተዳደር፣ ሙያ፣ መንፈሳዊነት ይሄ ሁሉ እንዴት ብሎ በአንድ ቦታ ይገኛል? እኔ በነገራችሁ በጣም ነው የሚገርመኝ። የአጼ ምኒልክ ሰብዕና ለየት ያለ ነው። ለዚያ ነው ጋኔን በጣም ነው የሚጠላቸው። ሰይጣን ለምን እንዴት እንደጠላቸው ምን ይታወቃል? ያደረባቸው ሰዎች ምኒልክን ሲነቅፍ የምታዩት ጋኔን ያደረበት ሰው ነው። በግልጽ አልነግራችሁ። ይሄ ማለት ምኒልክ መልአክ አይደሉም፣ ሰው ናቸው አይደል? ያቺ አዝማሪዋ እንዳለችው መልአክ ናቸው አንልም። ምን አለች? መጨረሻ ላይ እንትንም እንትን አለ ባቡሩም ሰገረ ምኒልክ መልአክ ነው ልብ የጠረጠረ አለች አይደለም? ጠረጠረን ያለች የቀድሞ ሰው ገራገር አይደል? የዋህ አይደለም? ምንድነው የሚባል ውሃ የገባ ጊዜ ሁልጊዜ እኮ በየዓመቱ አስታውሳችሁ ነበር። ውሃ በገባ ጊዜ ምንድን አለች የተባለ አምጡ በሆነ የሆነ ነገር ስትል ሲነገራችሁ ለምንድን ነው የማትጽፉ? እማትይዙ ለምንድን ነው? መጨረሻው አሁን ከዚህ በላይ ምን ታምር ሊመጣ ነው? እንዲህ ያለ ንጉስ በሉ እስቲ የንጉስ ኪናጣ ውሃ በመዘውር ሰገነት አወጣ። አሁን ከዚህ በላይ ምን ታምር ሊመጣ? በቃ ውሃ እኮ ነው፣ ቧንቧ ውሃ የታኮ ነው። አፎቅ ላይ ውሃው ወደ ላይ ሄዶ በነገራችን ላይ ውሃ ሽቅብ አይሄድም ይባላል አይደለም? ለመጀመሪያ ጊዜ በኢትዮጵያ ሽቅብ ሲሄድ በዘመናዊ እንግዲህ ከታምር ውጭ በሆነ ነገር የታየ እዚያን ጊዜ ነው። ተገርማ በጣም አጤ ምኒልክ ነገሱ። ሲነግሱ 1882 ዓ.ም ነበረ ጥቅምት 25 81 ላይ አጼ ዮሐንስ ሰማይቱ መተማ ላይ ተሰውተው 82 ጥቅምት 25 ላይ እሳቸው ነገሱ። ባለቤታቸው ጣይቱ አለች ብርሃን ዘኢትዮጵያ ስሟ ከስራዋ ጋር የተስማማላት። ዛሬ መንፈሳዊ ነኝ ብለህ በህድረ ቆመ ስም ሌላ ገብርኤል ይላል። እሷ ግን ማዕረግ ሰጧት ምን አላት? ብርሃን ዘኢትዮጵያ አላት። እውነተኛ እውነት ለኢትዮጵያ ብርሃን ነበረች። ያን ጊዜ ገና ከመንገሱ ምኒልክ በፊት ውጫሌ ላይ አንድ ነገር ነበራለ። ምን ውል ከማን ጋር? ከኮንት አንቶኔሊ ጋር። ሰውየው አጨበረብሯል በጣሊያንኛው አይደለም። ያቺ እንደተጨበረበረች ምኒልክ ያውቃሉ። በነገራችሁ ላይ ያውቃሉ። አውቀው ነው ዝም ያሉት። ለምን? እስመ ይኮነ ይዜ ጊዜው ይላል ቅዱስ ጳውሎስ። ለአንዳንዱ ነገር ጊዜው አይደል። ለምን? ከ1981 መጨረሻ ጀምሮ ኢትዮጵያ ውስጥ ምን ተከሰተ? ድርቅ፣ የከብት በሽታ ገባ። ምን የሚባል ቀን መጣ? ክፉ ቀን። ለ3 ለ4 እስከ 5 ዓመት ድረስ ህዝቡ አለቀ። ሰው የሞተ ጅብ ስጋ፣ የሞተ አህያ ስጋ እስከ መብላት ደረሰ። አንዳንድ ቦታ ሰው እርስ በርሱ እስከ መበላላት ደርሷል፣ ከራቡ ብዛት የተነሳ። በዚህ ጊዜ ጣሊያን ጋር መግጠም ያዋጣል? አያዋጣም። ዝም አለ። በዲፕሎማሲ ሲል ቆየ። ኋላ ቀኑ ደረሰ። ቀኑ ሲደርስ መጥተው እዚህ አልፈው መቀሌን፣ አዲግራትን፣ አድዋን የመሳሰለውን ሲይዙ ያን ጊዜ መስከረም 7 ቀን ምን ተነገረ? አዋጅ። አዲስ አበባ ላይ አዋጅ ተነገረ። የት ከተጠብቀኛሉ? ወረኢሉ። የምታውቁት ካላችሁ ወሎ በወረኢሉ አድርጎ ከዚያ ደሴ ገብቶ ራስ ሚካኤል ተቀብለዋቸው ወይም ንጉስ ሚካኤል ተቀብለዋቸው በኋላ ንጉስ ሚካኤል ተብለዋል። ጎዳና ተደረገ። አሁን ከአድዋ ጦርነት በፊት ሁለት ብዙ የማይወራላቸው ጦርነቶች አሉ። እነሱም አንደኛው እንደው በሞት እንዲሁ ታሪክ የሚያነብ መሀላችን አንድ ሰው ያስፈልጋል። እንዲሁ ቢጠፋኝ የሚያግዝ እኔም ለሱ ስል ደግሞ እንድጠነቀቅ እኔ ደግሞ አላል ጠፈፍ ያለ ነገር ለማቅረብ አንዳንድ ጊዜ እንዴት ባላችሁ እስኪ ጦርነት የተደረገባቸውን አምባዎች አስታውሱ። አምባ ምን አምባ? ጎበዞች አምባ አላጌ ላይ ለምሳሌ አላጌ። በነገራችሁ ላይ አምባ አላጌ ላይ ድል ሲያደርጉ ዋናው ስራ የተሰራ በማን ነው ከተባለ በፊት አውራሪ ገበየሁ እና በቀኛዝማች ታፈሰ ነው። በነገራችሁ ላይ ደጋግሜ የምነግራችሁ እስቲ የ25 ዓመት እድሜ 25 ነው የሚል 25 አሁን በትክክል ነው በእርግጡ 25 ዓመት ላይ ያለ ሰው ጥሩ አንድ ሰው ሌላ አለ። ሴቶች እንኳን አታወጡም ትፈራላችሁ። 25 ላይ ነሽ ማለት ኦልሞስት ወደ ኤክስፓይሬሽን እንዳትባይ እያልኩ አይደለም። ህጉን ከሆነ ግን አዎ ሴት ልጅ እስከ 25 አግቢ። በነገራችሁ ላይ ማግባት ያለባት ከ15 እስከ 18 ዓመቷ ነው። ብትዘገይ እስከ 22 ነው። ቢበዛት ደግሞ በጣም
ብትዘገይ እስከ 25 ነው። እስከ 25 ባታጋባት በቤተ ክርስቲያን ስርዓትና ትውፊት መሰረት ወላጆቿ ከዛ በኋላ በዛ ሴት ላይ ማዘዝ አይችሉም። ለምን? ላለማግባቷ ጥፋተኞች ስለሆኑ እና 25 ካለፋት እኮ አበቃችን። ታዲያ አንተ ቁጭ ብለህ ዩኒቨርሲቲ ልማር፣ ኮሌጅ ልጨምር፣ ዲግሪ ላምጣ ምናምን ምን ይዤ ምን ይዘሽ ትገቢ? ባለም የሆነች ካላስተዳደረሽ ገንዘብ ካላመጣ ሌላ ምን ያደርጋል? እውነቴን ነው። እንደዚህ ስላችሁ ደግሞ 25 ያለፋችሁ ቅር እንዳይላችሁ፣ ችግር የለውም። ለእናንተ ደግሞ አለ አዲስ ካውንተር እናመጣለን፣ ቆጣሪ እንገጥማለን። ቅር አይበላችሁ ብዬ ነው። ካላችሁ ድንገት ነው፣ ቅር ቢላችሁ የራሳችሁ ጉዳይ። እንግዲህ ሁሉ ተጨንቄ ምን እንዘልቀዋል ለሁሉኝ